የአስተሳሰብ ኃይል ከለማኝነት ወደ ነጋዴነት። የአንድ ሰው ታላቅነት የሚወሰነው በአስተሳሰቡ ነው። ይህ ደግሞ ጊዜ የማይሽረው እውነታ እንደ ኤለን መስክ፣ ስቲቭ ጆብስ እና የመሳሰሉ ስኬታማ ግለሰቦች ውስጥ በተደጋጋሚ ተረጋግጧል። ናፖሊዮን ሂሊ ቲንክ ኤንድ ግሮ ሪች አስብና ሀብታሙን በተሰኘው ታዋቂ መጽሐፉ ላይ የምታስበው ትሆናለህ ብሏል። ነገር ግን ይህ እውነት ከሆነ ለምን ብዙ ሰዎች ስኬታማ ለመሆን ይቸገራሉ? ስለ ወደፊቶቻቸው አያስቡም ወይስ የራሳቸው አቅም ማየት ተስኗቸዋል? የዛሬው ታሪክ ለእነዚህ ጥያቄዎች መልስ የሚሰጥ ሲሆን በመንገዳችንም ላይ ጠቃሚ ትምህርት ያስተምረናል። ስለዚህ እስከ መጨረሻው አብራችሁን ቆዩ። ይህ ቪዲዮ ጊዜውን እንደሚመጥን ቃል እገባለሁ። በአንድ ወቅት ሰዎች በሚበዙበት የባቡር ጣቢያ ውስጥ አንድ ለማኝ ይኖር ነበር። በየቀኑ ባቡር የሚጠብቁ መንገደኞችን ምጽዋት በመለመን ሕይወቱን ይመራ ነበር። አንድ ቀን እየለመነ ሳለ አንድ በሚገባ የለበሰ ነጋዴ ወደ ባቡሩ ጣቢያው ሲገባ ተመለከተው። ውድ ልብሱንና በራስ መተማመንን የተሞላበት አቋሙን ሲያሳይ ለማኙ ይህ ሰው በእርግጥ ሀብታም መሆን አለበት፣ ገንዘብ ብጠይቀው በእርግጠኝነት ብዙ ገንዘብ ይሰጠኛል ብሎ አሰበ። በዚህ ተስፋ ለማኙ ወደ ነጋዴው ተጠግቶ እጁን ዘረጋ። ነገር ግን ነጋዴው ገንዘብ ከመስጠት ይልቅ ተመለከተውና ሁልጊዜ ከሌሎች ትቀበላለህ እንጂ አንተ ስለ ሰው ሰጥተህ ታውቃለህ ሲል ጠየቀው። ለማኙ ደነገጠ። ከዚህ በፊት እንዲህ አይነት ጥያቄ ሰምቶ አያውቅም ነበር። ግራ በመጋባትም ጌታዬ፣ እኔ እኮ ለማኝ ነኝ፣ ምጽዋት በመለመን ነው የምኖረው፣ ለማንም የምሰጠው ምንም ነገር የለኝም ብሎ መለሰለት። ነጋዴው ፈገግ አለና የምሰጠው ምንም ነገር የለኝም ብለህ የምታምን ከሆነ ምንም የመጠየቅ መብትም የለህም። እኔ ነጋዴ ነኝ፣ በልውውጥ አምናለሁ። የምትሰጠኝ ነገር ካለ እኔም በምላሹ አንድ ነገር እሰጥሃለሁ። ነገር ግን የምትሰጠኝ ምንም ነገር ከሌለ እኔም ምንም ልሰጥ አልችልም አለው። ይህንን ተናግሮ ነጋዴው ባቡሩን ተሳፍሮ ሄደ። ለማኙ በድንጋጤ ቆሞ የነጋዴውን ቃላት በአይምሮ ደጋግሞ ማሰብ ጀመረ። ለረጅም ጊዜ ስለምን ኖር ያለው፣ ነገር ግን ማንም ሰው እንዲህ ብሎኝ አያውቅም። ባለጌ አልነበረም፣ ግን እውነቱን ነው የተናገረው። በምላሹ ምንም መስጠት ካልቻልኩኝ ሰዎች ለምን ይሰጡኛል? ለማኙ ለመጀመሪያ ጊዜ ሰዎች ብዙ ገንዘብ የማይሰጡት በምላሹ ምንም ስለማይሰጣቸው ሊሆን እንደሚችል ተገነዘበ። በዛች ሌሊት በሐሳቡ ተውጦ እንቅልፍ አልወሰደውም። ግን እኔ ምን መስጠት እችላለሁ? እኔ እኮ ለማኝ ነኝ፣ ምንም የለኝም አለ። ሆኖም መቀበል ከፈለግ መጀመሪያ መስጠት አለብህ የሚለው የነጋዴው ቃል በአይምሮ ውስጥ ያቃጭል ነበር። 2 ቀናት አለፉ። ለማኙ ማንንም ገንዘብ አልጠየቀም። በሐሳብ ተጠምዶ ነበር። በሶስተኛው ቀን በጣቢያው ተቀምጦ ሳለ በባቡር ሐዲድ አቅራቢያ ያበበ የዱር አበቦችን ተመለከተ። ደማቅ ቀለሞችንም አይኑን ሳበው እና በድንገት አንድ ሐሳብ መጣለት። ዝም ብዬ ከመቀበል ይልቅ በምላሹ የሆነ ነገር ብሰጥስ? ሰዎች ምጽዋት በሰጡኝ ቁጥር አበባ ብሰጣቸውስ? ቆርጦ ተነሳ። ቀስ ብሎ በመሄድ ጥቂት አበቦችን ቆረጠና ወደ ተለመደው ቦታ ተመለሰ። አንድ ሰው ሳንቲም ሲሰጠው ፈገግ ብሎ በምላሹ አበባ ሰጠው። በሚያስገርም ሁኔታ ሰዎች አበቦችን በደስታ ተቀበሉ። አንዳንዶቹ ፈገግ ብለው አመሰገኑት። ቀናት እያለፈ ሲሄድ አንድ አስገራሚ ነገር ተፈጠረ። ብዙ ሰዎች ገንዘብ መስጠት ጀመሩ። ነገር ግን አንድ የተለመደ አዝማሚያ አስተዋለ። አበቦች እስካሉ ድረስ ሰዎች በልግስና ይሰጡታል። አበቦቹ ሲያልቁ ግን የሚሰጠው ምጽዋት ይቀንሳል። እውነት ነው፣ ሰዎች በምላሹ የሆነ ነገር ማግኘት ይወዳሉ ብሎ አሰበ። አንድ ቀን ለምጽዋት አበቦችን እየሰጠ ሳለ ያንን ነጋዴ እንደገና ባቡር ውስጥ ተቀምጦ አየ። በደስታ እየሮጠ ሄደና ጌታዬ፣ ዛሬ የምሰጥ ነገር አለኝ። አንተ ገንዘብ ብትሰጠኝ እኔ በምላሹ አበባ ሰጣለሁ አለው። ነጋዴው ፈገግ አለ። ጥቂት ገንዘብ ሰጠውና ጥቂት አበቦች ወሰደ። የልውውጥን ዋጋ በእውነት ተረድተሃል አለው። ዛሬ አንተ ለማኝ ብቻ አይደለም ነጋዴ ሆነሃል። ባቡሩ ቀጣዩ ጣቢያ ደረሰና ነጋዴው ወረደ። ለማኙም ሲሄድ እየተመለከተ ቆመ። ቃላቶች በአይምሮ ውስጥ አዲስ ሐሳብ ፈጠሩ። በእርግጥ አሁን ነጋዴ ነኝ እንዴ? ለረጅም ጊዜ ያሰበበት። ከዚያም በድንገት አንድ ነገር ተገነዘበ። አሁን የስኬትን ምስጢር አውቃለሁ። እኔ ለማኝ ብቻ አይደለሁም፣ እኔ ነጋዴ ነኝ። ሰዎች ከርህራሄ የተነሳ ገንዘብ እየሰጡኝ አይደለም፣ ለምሰጣቸው አበባ እየከፈሉኝ ነው። ይህ ማለት ንግድ አለኝ ማለት ነው። በደስታ ተሞልቶ አንድ ደፋር ውሳኔ ወሰነ። በዚያችም ቀን የባቡሩ ጣቢያ ለቆ ወጣ
እና ዳግመኛ እንደለማኝ ሆኖ አልተመለሰም። ከ6 ወራት በኋላ በተመሳሳይ የባቡር ጣቢያ ውስጥ 2 በሚገባ የለበሱ ሰዎች ተገናኙ፣ ተጨባበጡ። ነገር ግን አንደኛው የማወቅ ጉጉት ያለው እይታ ነበረው። አውቃለሁ እንዴ ሲል አንደኛው ጠየቀ። ሌላኛው ፈገግ አለና አዎ ከዚህ በፊት በትክክል በዚህ ባቡር ውስጥ 2 ጊዜ ተገናኝተናል ብሎ መለሰ። የመጀመሪያው ሰው ለማስታወስ እየሞከረ ፊቱን እየኮማተረ ከዚያም አይኖቹ በድንጋጤ ፈጠጡ። ቆይ አንተ ያለማኝ ነህ? ያ ገንዘብ አልሰጥህም ያልኩ በኋላ አበባ ይገዛሁብህ? የቀድሞ ለማኝ ሳቀ። አዎ እኔ ነበርኩ። ዛሬ ግን ለማኝ አይደለሁም። የተሳካ የአበባ ንግድ እየመራው ነው። አሁን ደግሞ ንግዴን ይበልጥ ለማስፋፋት እየተጓዝኩ ነው። ነጋዴው በጣም ተገረመ። ይህ አያስብልም። ምን ተለወጠ? የአበባ ሻጩ ፈገግ አለ። ከህይወት ታላላቅ እውነታዎችን አንዱን አስተምረኸኛል። የምንቀበለው ስንሰጥ ብቻ ነው። በዚያ ቀን እኔ መቼም ቢሆን ለማኝ እንዳልነበርኩ ተገነዘብኩ። ሁልጊዜ ነጋዴ ነበርኩ፣ ብቻ ራሴን በዚያ መንገድ ማየት ነበረብኝ። ሁለቱ ሰዎች አሁን እንደ እኩል ሰዎች እንደገና ተጨባበጡ። ከዚያም ወደ የራሳቸው የወደፊት ህይወት እያመሩ ባቡሮቻቸውን ተሳፈሩ። እናም ወዳጅ ህይወት የምትቀረጸው ራሳችን በምናይበት መንገድ ነው። ትንሽ እንደሆንክ ካመንክ ትንሽ ሆነ ትቀራለህ። ነገር ግን የውስጥ አቅምህን ተገንዝበ ታላቅነትን ማሳካት ትችላለህ። ስለዚህ ራስህን አትገድብ። ራስህን እንደ ጠንካራ ብቃት ያለውና ስኬታማ አድርገህ። ምክንያቱም አስተሳሰብ ሲቀየር የወደፊት ህይወትም ይቀየራል። ይህንን ታሪክ ከወደዳችሁት ላይክ አድርጉ። የተማራችሁትንም ከታች ኮሜንት ላይ ጻፉና ለሚጠቅመውም ሼር አድርጉለት። ቻናሉንም ሰብስክራይብ አድርጉ። ቤል ነበርኩኝ። ቸር ቆዩልኝ።